ሰላምታዬ በያላችሁበት ድረሳችሁ ውድ የአሪፍ ስፖርት ቻናል ተከታታዮቼ የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ውድ አድማጮቻችን በዚህ የመረጃ ሰዓት ላይ በሚኖረን የአብሮነት ቆይታ አዳዲስ በዛሬው ዕለት የወጡ የዝውውር መረጃዎችን ወደ እናንተ የማደርስ ይሆናል። እስከ መጨረሻው ድረስ የአብሮነት ቆይታችሁን ከኔ ጋር እንድታደርጉ እየጋበዝኩኝ በቀጥታ ወደ መረጃዎቼ የምገባ ይሆናል። በዛሬው ዕለት በዝውውር ዜናዎች በዋነኝነት ሲወሩ ከነበሩ መረጃዎች መካከል የቡርኖ ፈርናንዴዝ እንደዚሁም ደግሞ የትሬንት አሌክሳንደር አርኖልድ መረጃዎች በዋነኝነት ይጠቀሳሉና ስለነሱ ሰፋ ያለ ጊዜውን እንወስዳለን። ከዛ ባለፈ ደግሞ ሌሎች እንደዚሁ በቆይታ ሌሎችንም ዜናዎች ወደ እናንተ የማጋራችሁ ይሆናል። እንግዲህ ከመጀመሪያው ዜና ስጀምር የቡርኖን መረጃ ነው የምናገኘው። ከሰሞኑ በየትኛው ቀን ላይ ባደረስኳችሁ መረጃ እንደነበረ ለጊዜው ዘንግቼዋለሁ፣ ግን ዜናውን ወደ እናንተ ሳቀርብ ቡርኖ ፈርናንዴዝ በማንቸስተር ዩናይትድ ለመቆየት እንደሚችልና አሰልጣኙም ደግሞ ሩበን አሞሪም በፕሮጀክት ውስጥ እንደያዘው ስነግራችሁ ነበረ። ያ ሀቅ እንዳለ ነው። አሞሪም በፕሮጀክት ውስጥ እሱን ይፈልገዋል፣ ቡድኑም ከሱ ጋር አብሮ መገንባት እንደሚፈልግ ነው የሚታወቀው። ነገር ግን በትላንትናው ዕለት አመሻሹ ላይ ደግሞ አልአህሊ የተጫዋቹን ፈላጊዎች ሆነው የማንቸስተር ዩናይትድን በር እያንኳኩ እንደሚገኙ ታማኝ የሚባሉ ለማንቸስተር ዩናይትድ ቅርብ የሆኑ የመረጃ ምንጮች እየነገሩ ነው የሚገኙትና አልአህሊ እንግዲህ እንደምታውቁት የአንደኛው በተለይ በባለፉት ዓመታት ትልልቅ የሚባሉ ተጫዋቾችን ዝውውር እያደረጉ ከሚገኙ ቡድኖች መካከል አንደኛው ነው። ለተጫዋቾች ዝውውርም ከፍተኛ ገንዘብ ከሚያወጡ ቡድኖች መካከል እንደሆነ ይታወቃል። እንደምታስታውሱት ለሊዮኔል ሜሲ እስከ 1 ቢሊዮን አካባቢ ድረስ ለዝውውር አቅርበው እንደነበረ ይታወቃል። ግን ያው ሊዮኔል ሜሲ ያንን ውድቅ አድርጎ ወደ አሜሪካ ማቅናቱ ነው የሚታወሰው እና የሚያቀርቡት ገንዘብ ምናልባትም ከፍ ያለ መሆኑን ተከትሎ ዩናይትድ እሱን ለመልቀቅ ኮንሲደር ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው እና ከወኪሉም ጋር ንግግሮችንም አድርገዋል። ያካሄዱትም ውይይት ጥሩ እንደነበር ቡድኑንም የራሳቸው ለማድረግ እንደሚችሉ ተስፋ ሰጥቷቸዋል ነው የተባለው። ቴሌግራፍ ነው ይህንን ዜና ይዞት የወጣው። በሁለቱ አካላት መካከል በተጫዋቹ ወኪልና እንደዚሁም ደግሞ በክለቡ አልአህሊ መካከል የነበረው ውይይት በጣም ፍሬያማ ተስፋ ሰጪ ውይይት ነበረ ለአልአህሊ ነው የተባለው እና ማንቸስተር ዩናይትድም ቢሆን ተጫዋቹን እርግጥ ነው ይፈልጉታል፣ ቅድም እንዳልኩት። ግን ደግሞ ጥሩ ገንዘብ ጥሩ መደራደሪያ ዋጋ የሚቀርብ ከሆነ ተጫዋቹን ሪሊዝ ለማድረግ ወደ ኋላ እንደማይሉ ነው የተለያዩ ዜና ምንጮች በዚህ ሰዓት ላይ እየዘገቡ የሚገኙት እና ከትንሽ ሰዓታት በፊት የወጣው ዜና ምንድን ነው የሚያሳየው? የመጀመሪያ የድርድር ዋጋ ለማቅረብ ከአረቡ ክለብ በዝግጅት ላይ ያሉበት ሁኔታ ላይ ነው። 84 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ነው እየተገለጸ ያለው። እንግዲህ ምን አይነት ፕሮግረስ ይኖራል የሚለውን አብረን የምንመለከት ይሆናል። ግን እናውቃለን በዝውውር ላይ አይደረጉም አይፈጸሙም የተባሉ ነገሮች ሁሉ ሲደረጉ ተመልክተናልና ቡርኖ በዚህ የዝውውር መስኮት ከክለቡ ጋር ይቆያል ተብሎ ነበር ይጠበቅ የነበረው። ዛሬም ክለቡ ይህንን መረጃ በማዘጋጅበት ሰዓት እያደረገ የሚገኘው ከሆንግ ኮንግ ጋር እያደረገ የሚገኘው ጨዋታ ላይ ቡርኖ ፈርናንዴዝ አለበት። ነገር ግን እንግዲህ በቀጣዮቹ ቀናት ምን ሊፈጠር እንደሚችል አብረን ነው የምንመለከተው። በጣም በጥቂት ሰዓታት ውስጥ የሚቀያየር አይነት ባህሪ ስላለው የዝውውር መስኮቱ በራሱ። ስለዚህ በዋነኝነት እንግዲህ ይህን መረጃ ነው ወደ እናንተ ላድረስ የምችለው። ወደ ትሬንት እንሂድና ከዛ በኋላ ወደ ማንቸስተር ዩናይትድ በድጋሚ እንመለስበታለን። ከትሬንት አሌክሳንደር አርኖልድ ጋር በተያያዘ ማድሪድ እንደምታውቁት ተጫዋቹን ለማስፈረም ይህንን እንግሊዛዊ ለማስፈረም ከስምምነት ላይ መድረሳቸው ይታወቃል። ይህንን ከቀናት በፊት ነው፣ ምናልባት የውድድር ዓመቱም ከመጠናቀቁ በፊት ነው በመረጃነት የሰማ ነው። ዛሬ በወጡ ዜናዎች መሰረት ደግሞ ተጫዋቹ ማድሪድን ለክለቦች የዓለም ዋንጫ እንደሚቀላቀል ነው የተረጋገጠው። እንደምታውቁት ዋነኛ ጉዳይ የነበረው ትሬንት አሌክሳንደር አርኖልድ ወደ ማድሪድ ይሄዳል የሚለው ጉዳይ አልነበረም። ተጫዋቹ ለክለቦች ዓለም ዋንጫ
ማድሪድን ይቀላቀላል አይቀላቀል የሚለው ነገር ነበረ በዋነኝነት በቀጣዩ ባለፉት ሳምንታት በተለይ የተጫዋቹ ዝውውር ይፋ ከተደረገ በኋላ ስምምነታቸው ከተገለጸ በኋላ በዋነኝነት ውይይት የነበረው ይሄ ጉዳይ ነው። አልተረጋገጠም ነበረ። ዛሬ ግን መረጋገጡ ነው የተገለጸው። ይህንንም ተከትሎ ደግሞ ማድሪድ ለሊቨርፑል 10 ሚሊዮን ዩሮ እንደሚከፍል ነው የታወቀው። በዝውውር ላይ የዝውውር ሂሳብ እንደሌለው ታስታውሳላችሁ። ተጫዋቹ በነፃ ነው ወደ ማድሪድ የሚሄደው ኮንትራቱ ማጠናቀቁን ተከትሎና እንደሚታወቀው በጣም ብዙዎች ትሬንት አሌክሳንደር አርኖልድን እየወቀሱ ካሉበት አሁንም ድረስ ወቀሳዎችን እያስተናገደ ነው የሚገኙ በጣም በአስገራሚ ሁኔታ። ግን እየወቀሱ ከሚገኙበት አንደኛው ምክንያት እንዴት በነፃ በዚህ ሰዓት ላይ ክለቡን ይለቃል? እሱን የሚያክል ተጫዋች ሊቨርፑልን በነፃ መልቀቅ አልነበረበትም የሚሉ ነበሩ። በዋነኝነት እንግዲህ ለተጫዋቹ የትችት ምክንያቶች የነበሩት አሁን ላይ ማድሪድ ተጫዋቹን ለወርልድ ካፑ ማካተት ስለፈለገ ተጫዋቹን ጭማሪ ክፍያ ከፍለው ያኛው በነፃ ነበር። አሁን ግን ይሄኛውን ክፍያ ጨምረው 10 ሚሊዮን ዩሮ ወደ ቤርናቢው እንደሚያመጡት ነው የተገለጸው። የሰኔና የሐምሌ ክፍያውንም ማድሪድ እንደሚከፍል ነው የተረጋገጠው። በዚህ ኮንትራክት ላይ በተጫዋቹ ኮንትራክት ላይ የውል ማፍረሻ 1 ቢሊዮን ዩሮ ነው የተደረገው። ልክ እንደ ኪሊያን ኤምባፔ ሁሉ ተጫዋቹን የሚፈልግ ከኮንትራቱ መጠናቀቂያ በፊት ተጫዋቹን ማስፈረም እፈልጋለሁ የሚል የትኛውም ክለብ አንለስ ማድሪድ ለድርድር እስካልተቀመጠ ፈቅዱ ለድርድር እስካልተቀመጠ ድረስ 1 ቢሊዮን ዩሮ ከፍሎ ነው የውል ማፍረሻውን ከፍሎ ነው ተጫዋቹን የግሉ ማድረግ የሚችለው። እንግዲህ ያንን ነው በኮንትራቱ ላይ ያካተቱት። ስለዚህ ከትሬንት ጋር በተያያዘ ያለው ዜና ይህንን ይመስላል። ወደ ማንቸስተር ቤት ስንመለስ በዝውውር መስኮቱ ላይ በዋነኝነት ታርጌት አድርገው ያስፈርማሉ ተብሎ የሚጠበቀው የአጥቂ ቦታ ነው። በዛ ቦታ ላይ ብዙ የሚነሱ ጥያቄዎች አሉና ከሰሞኑ በጣም በቅርብ ቀናት አሊያም ደግሞ ሳምንታት ግልጽ የሆነ እንቅስቃሴን እንደሚጀምሩ ነው የተገለጸው። እስካሁን ድረስ ስማቸው ነው ሲነሳ የነበረው። አሁን ግን ውሳኔዎችን አድርገው የሚፈልጓቸውን ታርጌቶች መርጠው እንቅስቃሴዎችን እንደሚጀምሩ ነው የተገለጸው። ዮኬሬሽን ከሚፈልጓቸው ተጫዋች መካከል አንደኛው ነው። ሙከራም ሊያደርጉ ይችላሉ ተብሎ ይጠበቃል። ግን ተጫዋቹን የግላቸው እንዳያደርጉ ከሚያደርጋቸው ምክንያት መካከል አንደኛው በአውሮፓ ቻምፒየንስ ሊግ ላይ እንደዚሁም ደግሞ በሌሎችም የአውሮፓ ውድድሮች ላይ በዚህ የውድድር ዓመት አለመሳተፋቸው እንደሆነ ነው እየተነገረ ያለው። ምናልባትም ራሱ ዮኬሬሽን እንደው በፍላጎት እንደዚሁ ማንቸስተር ዩናይትድ መቀላቀል እፈልጋለሁ ብሎ ራሱ ወስኖ ካልመጣ በቀር እነዚህ ነገሮች እንደ ትልቅ ሲግኒፊካንት ችግር ነው የሚሆኑት። ተጫዋቹ በስፖርቲንግ ቤት በቻምፒየንስ ሊግ ላይ ሲፎካከር ነበረ። የተለያዩ የአውሮፓ ውድድሮች ላይ ተሳትፏል በስፖርቲንግ ቤት እያለ ማለት ነውና ያንን ይፈልገዋል። ስለዚህ ራሱ በደንብ ማሳየት ይፈልጋል። በአውሮፓ ውድድር ላይ አውሮፓ ውድድር ዋንጫዎችን ማሸነፍም ይፈልጋልና አሁን በዚህ ሁኔታ ላይ ያለ ቡድንን መቀላቀል መፈለጉ ላይ ጥያቄ ይነሳል። ያ ትልቅ ችግር ሊሆን ይችላል ዩናይትድ ነው የተባለውና ይሄ ችግር አለ። ሌሎች ግን እነ ዴላፕ እና ሌሎችም የአጥቂ መስመር ታርጌቶች አሉ። ስለዚህ እነሱ ላይ በቀጣይ በደንብ አጥርተው መርጠው በደንብ እንደሚሄዱበት ነው የተገለጸው። ስለዚህ በቀጣይ የሚወጡትን መረጃዎች አብረን የምንመለከት ነው የሚሆነው። ከሊቨርፑል ጋር በተያያዘ የፍሎሪያን ቪርትዝ ዝውውር አሁን ከደቂቃዎች በፊት ይህን መረጃ ሳዘጋጅ የወጣ ዜና አለ። የባየር ሊቨርኩዘን እና እንደዚሁም ደግሞ ሊቨርፑል አሁንም ድረስ ድርድር ላይ ነው የሚገኙት። በተለይ የ130 ሚሊዮን ዩሮ ነው ሊቨርፑል ያቀረበው ለተጫዋቹ ዝውውር። በዛ ላይ ስምምነት ላይ ለመድረስ በጣም ከጫፍ ነው የደረሱት። የሚቀራቸው በጣም ትንንሽ ነገር ነው፣ ስትራክቸር ብቻ ነው። ያከፋፈል መንገድ ላይ ነው አሁን እየተነጋገሩ የሚገኙት። ምናልባትም ደግሞ ከ130 ውጭው ደግሞ የሚጨመሩ ቦነሶች ሊኖሩ ይችላሉ ወይ፣ ይሄ አዶንስ እየተባሉ የሚጨመሩ ቦነሶች ይኖራሉ ወይ እንደየ ሁኔታዎች። ለምሳሌ በክለቡ ፕሪሚየር ሊግ ቢያሸንፍ አሊያም ቻምፒየንስ ሊግ እንደዚህ እየተባለ በጨዋታዎች ላይ ይህን ያክል ጎል ቢያስቆጥር እንደዚህ አይነት ቦነሶች እና የአከፋፈል ጉዳዮች ዝርዝሮች ላይ ነው ንግግር እያደረጉ የሚገኙት። በዛ ላይ ከስምምነት ሲደርሱ በቀጥታ ዝውውሩ
መስማማታቸው ይፋ የሚደረግ ነው የሚሆነው። በጣም ትንሽ ጊዜ ብቻ ነው የሚቀረው ነው እየተባለ የሚገኘው በመረጃዎች። ተጫዋቹ ሊቨርፑልን መቀላቀል እንደሚፈልግ ለክለቡ ባለቤቶች ባለፈው ሳምንት አሳውቋል። አሁን የሚቀረው ብቸኛው የሁለቱ ቡድኖች ስምምነት ነው፣ ቅድም በጠቀስኳችሁ ዝርዝር ጉዳዮች ላይ። የመጨረሻ መረጃ አድርጌ የምነግራችሁ ማስሚሊያኖ አሌግሪ ቀድሞ የዩቬንቱስ አሰልጣኝ፣ በዩቬንቱስ ቤት የምናውቃቸው በጣሊያን ሴሪያው ላይ በተለይ ዩቬንቱስን ይዘው ትልቅ ስኬት የነበራቸው በሴሪያው ላይ እኛ አሰልጣኝ ኤሲ ሚላንን ለመያዝ ለሁለት ዓመት ኤሲ ሚላንን ለማሰልጠን ከስምምነት ላይ መድረሳቸው በዛሬው ዕለት ተረጋግጧልና በቀጣዮቹ ዓመታት የኤሲ ሚላን ዋና አሰልጣኝ ሆኖ እንደምንመለከታቸው ነው የተነገረው። ውድ አድማጮቼ ለዚህ የመረጃ ሰዓት ያዘጋጇቸው ዜናዎች እነዚህ ይመስሉ ነበረ። ስለነበረን የአብሮነት ቆይታ ምስጋና ከልብ ነው። በቀጣዮቹ የመረጃ ሰዓቶች ዳግመኛ እስከምንገናኝ ድረስ ሰላም።